ልጅ ልትዩ ነው አንቺ ዝም ብለሽ አፍሽን አትፈቺ ዝም ብለሽ አፍሽን አትፈቺ አያገባሽም የአቤል ስም እንዳታነሺ አንቺ ምን አገባሽ ስላቤል ምን አገባሽ ይመለከትሻል ይኸውልሽ አንቺንም እሱንም እከሳቸዋለሁ ይኸውልሽ ከኔው ልቆም እንደ ሴት ልጅ ማለት የትም ያመጣሽው ልጅ አንቺ ነኝ የታቂኝና ነው ከየትም ያመጣሽው ምትዩ የታቂኛለሽ ነኝ የታቂኛለሽ ይዘሽ ነይ የታቂኛለሽ ነኝ እጄ እመጣለሁ ዞር በይ አይመለከትሽም ላንቺ ለምንድን ነው ልጄ ይመጣው ለምንድን ነው ልጄ ይመጣው ዞር በይልኝ ከዚህ ጋር ላሙድና የተከበራችሁ ቤተሰቦቼ እንዴት ናችሁ ደህና ናችሁ እኔ ደህና ነኝ እግዚአብሔር ይመስገን እናንተ እንዴት ናችሁ ያው ጠፍቼባችኋለሁ በጣም ረጅም ጊዜ ሆኖኛል ቪዲዮ ከሰራሁኝ እና በቃ የጠፋውስ ደግሞ ነገሮች በጣም ስላስጠሉኝ ነው እየተፈጠሩ ያሉ ነገሮች ምንም ደስ የማይሉ ናቸውና በጣም አስጠልቶኝ ነበር ቪዲዮ እየሰራሁኝ ያልነበረው ያው አዲስ አበባ አቤል ጋር ሄዳለሁ ብያችሁ ነበር እኔ ሄዳለሁኝ አዲስ አበባ ካልኩበት ጊዜ ጀምሮ አቤል እዚህ ነው ያለው እስካሁን ቡታዝራ ነው ያለውና ቡታዝራ እሱን አግኝቼ ማውራት አልፈልግም ቡታዝራ አይደለም ማውራት የምፈልገው ከሱ ጋር እሷ ማርቲም እሱም ያሉበት አንድ ላይ አዲስ አበባ ነው እሱም ማውራት የምፈልገው ለዛ ብዬ ነበር እስካሁን ያላገኘሁት እሱንም ብዙ ጊዜ ላግኝሽ ምናም ብሎኛል አይመቸኝም እያልኩኝ ነው ያለፍኩኝ ያለሁት እና ያው እዛው ሄጄ አወራቸዋለሁ ብዬ ነው ያሰብኩት እንደገና ደግሞ ሌላ አዲስ ነገር መጥቷል አሁን አቤል መቼም ቪዲዮ እያያችሁ ነው ከሶሊያና ጋር ምን እየሆነ እንደሆነ እያያችሁ ነው ማለት ምን እየሆነ እንደሆነ ጭራሽ ልጁ ሊገባኝ አልቻለም በጣም እያስጠላኝ ነው በጣም እንዴ ሰው ቢያንስ እኔን ይተወኝ የኔ ይሁን ግን ቢያንስ ሰው እንዴት ነው ለወለደው ልጅ የማያዝ ነው እንዴት ነው ማሰብ የማይችለው እንዴ ልጅን የመሰለ ነገር ያለው ሰው እንዴት በዚህ ልክ ይሆናል ከዛችም ጋር ለምን እንዴ ልጅ እኮ ነው ልጅ ማለት ነው መሀላችን ልጅ ነው ያለው ስለዚህ ቢያንስ ለልጃችን ትንሽ እንኳን አታስብም እንዴ አቤል ምን እየሆንክ ነው ያለከው እኔ ምን እየሆነ እንደሆነ ጭራሽ ሊገባኝ አልቻለም ጭራሽ ማለት ነው ከአዲስ አበባ መጣ አዲስ አበባ ካክስቴ ልጅ ጋር እንደዛ ሲሆን ከርሞ ዘመድ እንደሆነን ያውቃል ያንድ እናት ያንድ አባት ልጆች እንደሆነን ያውቃል ስጋዎች እንደሆነን ያውቃል ደሞች እንደሆነን ያውቃል ግን ደግሞ ያንን ችላ ብሎ ዝም ብሎ ከሷ ጋር እንደፈለገ ሲሆን ነበር እሷ ምንም ሳይመስላ ከሱ ጋር እንደዛ እየሆነች ነበር አሁን ደግሞ ድጋሚ መጥቶ ከሶሊያና ጋር እንዲህ የሆነ ነው አቤል ምን ለማድረግ እየሞከርክ እንደሆነ ሊገባኝ አልቻለም ከቻልክ እኔ በቪዲዮ መልስልኝ ካንተ ጋር ተገናኝቼ ማውራት እንኳን አልፈልግም ቢያንስ እኔን ተወኝ ለልጅክ ማሰብ መቻል አለብህ አቤል ምን እየሆንክ እንደሆነ ጭራሽ ሊገባኝ አልቻለም እንዴ ምን ለማድረግ እየሞከርክ ነው ቆይ ምንድነው ሐሳብክ ሁላ ሊገባኝ አልቻለም እንዴ አረ በስማም እኔ ቤተሰቦች በጣም እየከበደኝ ነው ሁሉም ነገር ማለት ነው እንዴ ከብዶኛል በጣም ነው የከበደኝ እንዴ ልጄን ብቻዬን ማሳደግ በጣም ከብዶኛል እስካሁን ብዙ ታግሻለሁ ብዙ ማለት ነው እስከ ዛሬ ድረስ እያታለለኝ ነው ያለው ከሶሊያና ጋር እንደዛ እየሆነ እኔ ጋር ደውሎ ሰላማዊ ሰው ለመሆን ነው እየሞከረ ያለው ለምን እንዲያረጋ እንደሆነ ሊገባኝ አልቻለም ቤተሰቦች እኔ እንጃ ምን እንዳሰበ አላቅም ግን ሰው እንዴት ነው በዚህ ልክ የሚያስበው እንዴ አረ በስማም በጣም ከብዶኛል እኔ ምን ለማድረግ እንዳሰበ ጭራሽ ሊገባኝ አልቻለም እኔ አላቅም እንዴ ሰው በዚህ ልክ ይሆናል እንዴ ትንሽ እንኳን ማሰባችንም እንዴ አቤል ምን ለማድረግ እየሞከርክ ነው ያለው አልገባኝም ያንተ ነገር እንዴ አረ በስማም እኔ በጣም ብዙ ለፋኝ በጣም ብዙ ማለት ነው በቃ ለልጃችን ብዬ በጣም ብዙ ዋጋ ከፈልኩኝ በተለይ ለልጄ ብዬ በጣም ብዙ ዋጋ ከፍያለሁ ለልጄ ብዬ ነው እንዲህ ዋጋ እየከፈልኩኝ ያለሁት እንጂ አንተ ኖርክም መጣም ለኔ የምትጠቅመኝም የምትጎዳኝም ነገር የለም ግን ልጃችንን ማለት ነው ልጃችንን አስብ አቤል ሰላም ልጃችን ስትሰማው ልበል አው ሰማሽ ምን ነበር እስቲ የጀመርሽው ጨርሽ ምንድነው የጀመርኩት ቪዲዮ እየሰራሁ እኮ ነው ዘው ብለሽ ለምን ትገቢያለሽ አይ ልጃችን ምናምን ለምን ትገቢያለሽ ቪዲዮ እየሰራሁ ነው አልታየሽም ነው ለምን ገባሽ ለምን ትገቢያለሽ እኮሽ ለምን ትገቢያለሽ ታዲያ ታሪው ነገር ልክ ስላልሆነ ነው ማለት ልክ ስላልሆነ ማለት ልክ አይደለሽ ማለት ምን ማለት ነው ምን የምታውቂው ነገር አለ አንቺ ታውቂኛለሽ ከኔ ጋር ችግርሽ ምንድነው አንቺ ሁሉም ነገር አውቃለሁ ምንድነው የምታውቂው ሁሉንም ነገር አውቃለሁ እኮ ምንድነው የምታውቂው ንገሪኝ ያቤል የምንም አይነት ልጅ የለውም እሺ ስሙን በየሚዲያ ላይ በየደረችበት እንዳታጠፊ ኧረ እባክሽ ስላቤል ሁለተኛ እንዳታነሽ ስሙን እንዳታነሽ የምን ጠበቃ ነሽ አንቺ ጠበቃ ነኝ የምን ጠበቃ ነሽ ግንና የእናንተ ቤተሰብ ልክ ምንድነሽ አይመለከትሽም አንቺ ይኸውልሽ ባቤል ህይወት ውስጥ ጣልቃ ገብተሽ ልትረብሽ ነው ሶሊያና ማነች ምንድነች ትላንት እኮ ነው የመጣችው አንቺ ራስ ማነሽ
እኔ የኔ ማንነት ማወቅ ትፈልጋለሽ? እኔ ጽዮን እባላለሁ። እሺ ገባሽ? አንቺ ደግሞ እኔና አቤል መሀል አይመለከትሽም። ገባሽ? አይመለከትሽም። አንቺ ሴት ድጋሚ ላይሽ አልፈልግም። ሲጀመር አትምጪብኝ፣ አትድረሽብኝ። ገባሽ? አትድረሽብኝ። በቃ እንድትደርሽብኝ አልፈልግም። ገባሽ? እንዳትጮይ። ዝም በይ። ምን አገባሽ አንቺ ስለ አቤል? ታውቂኛለሽ? እኔ ታውቂኛለሽ? የት ታውቂኛለሽ? አውቅሻለሁ። የት ነው የምታውቂኝ? እኔን ከአቤል ህይወት የት ታውቂኝ? ምን አገባሽ ስለ አቤል? አቤል እኮ የልጅ አባት ነው። አቤል ኬትም ተኝተሽ ያመጣሽው ልጅ ልትይ ነው። አንቺ ዝም ብለሽ አፍሽን አትፈቺ። ዝም ብለሽ አፍሽን አትፈቺ። አያገባሽም። የአቤል ስም እንዳታነሺ። አንቺ ምን አገባሽ ስለ አቤል? ምን አገባሽ? ይመለከትሻል። ይኸውልሽ አንቺንም እሱንም እከሳቸዋለሁ። ይኸውልሽ እከሳቸዋለሁ። እመኚኝ፣ እከሳቸዋለሁ። የእናንተ ቤተሰብ ደግሞ ከአቤል ህይወት ውጡ። አንቺ አንዴ ለአብርሃም አንዴ ለዮናስ ምን አሽቃባጭ ነሽ? አንቺ ማነሽ? ምንድነው ችግርሽ? እኔ ስለሌላው አይመለከተኝም። ከኔ ጋር ችግርሽ ምንድነው? ችግርሽ ከኔ ጋር? ከነሱ ህይወት ውጡ በቃ። አያገባሽም። ምን ቀረሽ? አንቺ ማነሽ? ቆይ ምንድነሽ? ቆይ አንቺ የት ነው የምታውቂኝ? እኔ የት ነው የምታውቂኝ? ሰሚኛ ቆይ አንዴ ይቅርታ አድርጊልኝና ማለት ነው። ሶሊያና ናት ማናት የምትያት ልጅ ማለት ነው። ኤኖክ ከዚህ በፊት ኤኖክ የአቤል ጓደኛ ማለት ነው። ከሱ ጋር የሱ ጓደኛ ነበረች አይደል? አይመለከተኝም። ስለ አቤልም አይመለከትሽም። አንቺ ምን አገባሽ ስለ አቤል? ምን አገባሽ? ህይወት ውስጥ እንዳትገቢ። አይመለከትሽም። አያገባሽም። እሺ የምንም አይነት ልጅ የለውም። አንቺ እውነት ልጅ ካለሽ ዲኤምዲ ይደረግና ይመርመርና ልጅሽን ይደረግ። ይኸውልሽ ያንን ውጤት ይዤ ስመጣ አንቺንም ሆነ ኤኖክ የሚባለውን ሰዲያና ናት ምንድናት ምትያትንም ማርታንም አቤልንም ሁላችሁንም እንደምከሳችሁ እወቂ፣ እንደማለቃችሁ እወቂ። ገባሽ አይደል? አንቺ ሴት ልጅ ነሽ። እሺ እንደ ሴት አስቢ። እሺ ጭንቅላት የለሽም። ምን አይነት ሴት ነሽ? ቆይ አንቺ ምን አይነት ሴት ነሽ? እንደ ሴት አስቢ። እሺ እኔ ሴት ልጅ ነኝ። እሺ በታቂ ጭንቅላት ቢኖርሽ ከኔ ጎን ልትቆሚ ነበር የሚገባው። ገባሽ? ከኔ ጎን ልትቆሚ እንደ ሴት ልጅ ማለት አንቺ እኔን የታቂኝና ነው ከየትም ያመጣሽው የምትይው? የታቂኛለሽ? እኔን የታቂኛለሽ? ይዘሽ ነይ። የታቂኛለሽ? ይዤ እመጣለሁ። ዞር በይ። አይመለከትሽም። ላንቺ ለምንድን ነው ልጄ የምመጣው? ለምንድን ነው ይዤ የምመጣው? ዞር በይልኝ ከዚህ ጋር። ዞር በይልኝ ከዚህ ጋር። ዞር በይልኝ። አይንሽን ማየት አልፈልግም። ዞር በይልኝ። እሺ ዞር በይልኝ። ዞር እንድትይልኝ ነው የምፈልገው። አይንሽን ማየት አልፈልግም። መድኃኒዓለም እንዴ! አንቺ ቆይ ምን አይነት ሰው ነሽ? ቆይ አንቺ ምን አይነት ተልእኮ ነው ያለሽ አንቺ እኔ ጋር? ምን አይነት ሰው ነሽ? ምን አገባሽ አንቺ ስለ አቤል? ቤተሰብ በጣም ልክ አይደላችሁም። አያገባሽም። እኔ ስለማንም አያገባኝም። እሺ ስለማንም አያገባኝም። እኔ የልጄ ህይወት ብቻ ነው የሚያሳስበኝ። የልጄ ህይወት ነው። ማርቲ ጋር ትግባ ማነች? ምን አገባኝ እኔ ስለ ማርቲ? ምን አገባኝ? የልጄ ህይወት ነው። ከልጄ የሚበልጥብኝ ነገር የለም። ልጅሽን ይዘሽ ነያ። ለምን ነው ይዤ የምመጣው? ለምን? ምን አገባሽ አንቺ? እሱ እኮ ልቦናው ያውቃል። ገባሽ አይደል? ልቦናው ያውቃል። አቤል እራሱ ልቦናው ያውቃል። አንቺ አቤል ያውቃል ልቦናው። ትተዋወቂያለሽ ከአቤል ጋር ትተዋወቂያለሽ። በቃ ከአቤል ጋር የምትተዋወቂ ከሆነ ጠይቂው። እሺ ጠይቂ። አውቀዋለሁ። ወንድምሽ ነው። ኧረ እባክሽ ተይ እንጂ። ምልሽ ነገር ያምርሽ አይደለም። አድምጪ። በመጮህ የምታገኙ ነገር ምንም ነገር የለም። ልጅሽ ይዘሽ ነይ። ከዛ ማለት ነው ልጅሽ የማታመጪ ነገር ከሆነ ስለ አቤል ስሚኝ። አንድ ነገር ስሚ። እኔ ላንቺ ልጄን አምጥቼ ይሄውና ልጄ ይሄውን የአቤል ልጅ ብዬ ማስረዳት ላንቺ አይጠበቅብኝም። ለቤተሰብ እኔ ማሳየት ባለብኝ ሰዓትና ጊዜ እራሴ ያሳያለሁ። ገባሽ? አንቺ አይመለከትሽም። ላንቺ ማሳየት ደግሞ አይጠበቅብኝም። ገባሽ? እየሰማሽኝ ነው አይደለም? እየሰማሽ ነው። ከዚህ በኋላ ማለት ነው ልጅሽን ይዘሽ ማትመጪ ከሆነ ልጅ አለኝ ባቤል ልጅ አለኝ ብለሽ አውርተሻል አይደል? ስለዚህ ልጅሽን ይዘሽ ማትመጪ ከሆነ ምርመራ የማይደረግ ነገር ከሆነ ስለ አቤል ድጋሚ ያነሳለሁ ብትይ ማለት ነው በህይወትሽ ፍረጅ። ሰሚያለሽ አይደል? ከዚህ በኋላ እንዳታወሪ። እሺ ሂጂልኝ ከዚህ ጋር። አይንሽም ማየት አልፈልግም። ያው እንግዲህ ቤተሰቦች እንዳያችሁት ነው።
እኔ ያው ታውቃላችሁ ለልጄ ብዬ ነው ይሄን ያክል ዋጋ እየከፈልኩ ያለሁት ማለት ነው። ግን ያው እቺ ደግሞ እኔ ማን እንደሆነች እንኳን አላውቅም። ዛሬ አይደለም እኔ ላይ መፈንጨት የጀመረችው። ግን ደግሞ ብቻ እኔ ለሷ ብዬ ሳይሆን ለእናንተ ማሳየት ስላለብኝ በቀጣይ ቪዲዮ ልጄን ይዤው እመጣለሁ ልጄ። ግን በቃ ምን ማለት እንዳለብኝ አላውቅም። ብቻ በጣም ከብዶኛል ቤተሰቦቼ፣ ምን ማለት እንዳለብኝ አላውቅም። ብቻ ከብዶኛል በቃ። ብቻ በቃ ቤተሰቦች ቀጣይ ቪዲዮ ልጄን ይዤ እመጣለሁ። እስከዛው መልካም ቆይታ